ተወዳጁ ድምፃዊ ፊል ኮሊንስ የተወለደው እንደ አውሮፓውያን አቆጣጠር በ1951 በእንግሊዝ ዋና ከተማ ለንደን ውስጥ ቺስዊክ ተብላ በምትጠራ አካባቢ ነው። ይህ ድንቅ ድምፃዊና የሙዚቃ መሳሪያ ተጫዋች ከሙዚቃ ጋር በትልቅ ደረጃ ቁርኝቱን የጀመረው እንደ አውሮፓውያን አቆጣጠር በ1970 ከጓደኞቹ ጋር በመሆን በመሰረቱት ጄነሲስ በሚባለው የሮክ ሙዚቃ ባንድ ውስጥ የድራም ተጫዋች በመሆን ነበር። በዚህ ባንድ ውስጥ በመሳሪያ ተጫዋችነት በነበረበት ወቅት ምርጥ የድራም ተጫዋች ከመሆኑ ውጪ በድምጽ ከመዝፈን ጋር የሚነሳ የገዘፈ ታሪክ አልነበረውም። ምክንያቱም በዚህ ጄነሲስ በተሰኘው የሙዚቃ ባንድ ውስጥ ዋነኛ የድምጽ ዘፋኝ ወይም ቮካሊስት ቦታ ላይ ፒተር ጋብሪኤል የሚባል ምርጥ ድምፃዊ ስለነበር ነው። ታዲያ በ1975 በአንድ አጋጣሚ ይህ የቡድኑ ዋና መሪ ድምፃዊ ፒተር ጋብሪኤል ከቡድኑ መልቀቅ እንደሚፈልግ በድንገት በባንዱ ለሚገኙ ጓደኞቹ አሳወቃቸው። ይህ ሁኔታ ታዲያ መሳሪያ ተጫዋቾች ብቻ ለሆኑት ለነ ፊል ኮሊንስ ድንገተኛና አስደንጋጭ ሆነባቸው። በዚህ ሁኔታ ውስጥ ግን ከፊል ኮሊንስ ውጪ የጄነሲስ ባንድ አባላቶች አንድ ነገርን ተነጋግረው ወሰኑ። የፊል ጓደኞች የወሰኑት የቡድናቸው የድራም ተጫዋች የሆነው ፊል ኮሊንስ የቡድናቸው ዋነኛ መሪ ድምፃዊ እንዲሆን ነበር። ከውሳኔያቸው በኋላም ይህንን ነገሩትም። ነገር ግን ይህ ድንገተኛ ውሳኔ ፊል ኮሊንስን በጣም አሳቀው፣ አዝናናው። ምክንያቱም እሱ በነበረው አቅም ፈጽሞ አላመነበትም ነበርና። ነገር ግን ጓደኞቹ አሳመኑትና የጄነሲስ የሮክ ሙዚቃ ባንድ ዋነኛ የድምጽ ዘፋኝ እሱም ሆነ። ትልቁ ፊል ኮሊንስ ራሱን ከዚህ በኋላ በእጅጉ ከፍ ብሎ አገኘው። ይበልጥ ለሙዚቃ ጥበብ የተወለደው እዚህ ጋርም ሆነ። ከ1975 እስከ 1978 በዚህ ባንድ ውስጥ በድምጽ በመስፈንና ራሱን ለሙዚቃው ዓለም በደንብ አሳወቀም። ፊል ኮሊንስ በቀጣይም የራሱን መልክ የራሱን ጣዕምና ተወዳጅ ድምጹን ይዞ ለሙዚቃው ዓለም ከተፈጠሩ ምርጦች ውስጥ አንዱ መሆኑን ለዓለም አሳየም። እንደ አውሮፓውያኖቹ አቆጣጠር በ1981 ፌስ ቫልዩ የተሰኘውን የመጀመሪያ አልበሙን ሰርቶ ለአድማጭ ጆሮ አደረሰም። የትላንቱ ድራመር የዛሬው ድምፃዊ ትልቅ ተቀባይነትም አገኘም። ከዚህም በቀጣይነትም 8 የሚደርሱ የስቱዲዮ አልበሞችን የሰራ ሲሆን በአሜሪካን ብቻ 34.5 ሚሊዮን ኮፒዎችን የሸጠ ሲሆን በመላው ዓለምም 150 ሚሊዮን ኮፒዎች የሸጠ ትልቅ ሙዚቀኛ ነው። ፊል ኮሊንስ ሙዚቃ ከመዝፈንና የሙዚቃ መሳሪያን ከመጫወት ውጪ የተዋጣለት የሙዚቃ ጸሐፊና አዘጋጅም ጭምር ነው። በሰራቸው የሙዚቃ ስራዎችም ትልልቆቹን የግራሚና የኦስካር ሽልማቶችንም ወስዷል። ይህ በሙዚቃው ዓለም ከታዩ የምንጊዜም ምርጥ ድምፃውያን መሃል አንዱ የሆነው ፊል ኮሊንስ ከሚወደዱለት የምንጊዜም ምርጥ ሙዚቃዎች ውስጥ ካንት ተርን ባክ ዘ ይርስ፣ ዱ ዩ ሪሜምበር፣ ትሩ ከለርስ፣ ዋን ሞር ናይት፣ አናዘር ዴይ ኢን ፓራዳይዝ፣ ኤቭሪ ዴይ፣ ኢን ዘ ኤር ቱናይት፣ ኦል ኦፍ ማይ ላይፍ ከምንጊዜም ምርጥ ስራዎች ውስጥ ጥቂቶቹ ናቸው። ጄነሲስ ባንድ በፊል ኮሊንስ መሪነት ዓለም አቀፍ ባንድ ሆነ። በኋላም ፊል ኮሊንስ ከባንዱ ተለይቶ ትልቅ ድምፃዊም ሆነ። ከኋላ ሆኖ ሲያጅብ የነበረው ፊል ኮሊንስ ከፊት ሆኖ መታጀብም ጀመረ። ታዲያ ፊል ኮሊንስ ታዋቂ ቮካሊስት ከሆነ ወዲህም ድራሙን አልተወም። አንዳንዴ ሲነሽጠው ወደ ማይኩ ድምጹን እያንቆረቆረ በእጆቹ ድራም ይመታል። ወደፊት ቢመጣም የኋላውን አልረሳም።